ተስፋ አድርጌ ነበርና እሱ ላይ ምንም ሊሳካልኝ አልቻለም። አንድ ሁለተኛ ደግሞ እንግዲህ እንደገና ሌላ ሰው አናግሬ አንቺ በተማርሽበት ፊልድ አይደለም ግን አንቺ የሚያቅትሽ ስራ አይደለም እና ደግሞ ደሞዙ ይሄ መጀመሪያ የነበረው አይነት አይደለም ግን ስራ ባገኝልሽ እንደዛ ትይጀልሽ ማለት ባገኝልሽ ቢኖር አንቺ ሐሳብሽ ምንድን ነገር? አዎ ግን ቢሆን ደግሞ ተሰነባብቶ መሄድን የመሰለ ነገር በጣም ነው የሚያሞቆጻ። አዎ እሱማ ልክ ነህ። በጣም ያማል። ቻው መባባል ወይ በስመ አብ ወልድ። አዎ ግን ደግሞ አንገናኝም ማለት አይደለም። ላይ እመጣለሁ ወይ ምናምን ማለት ይሄ መገናኘት የሚባለው ነገር ካለ ቻው የሚለው ነገር ባይኖር በቃ እኔ ስሜቴ ነበረ። ግን ሰላም እንዴት ናችሁ? ድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? እንዴት ሰነበታችሁ? እኛ ጋር ሁሉ መልካም እግዚአብሔር ይመስገን። እስካሁን ባለንበት ጊዜ መልካም የሆነ ነገር ሁሉ ነው ያለን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ በድጋሚ በኤልያስ ዩቲዩብ ቻናል ቤት መጥቻለሁ። ያው ሁላችሁም እንደምትጠብቁትና እንደምትናፍቁት እንግዲህ ኤልያስ ጋር አንድ ነገር ተከስቶ ነበር። እሱም ያው የጽቤ ስራ መልቀቅና በስራ ምክንያት ከከተማ መውጣት ነው። ያው ብዙ ጊዜ ብዙዎቻችሁን ከከተማ ተርቆ መገናኘት ሲቻል አይደል ምናምን ብላችሁኛል። አይ ነው ይቻላል፣ መገናኘት ይቻላል። ምንም የሚያሳስብ ነገር የለም አይደለም። ከከተማ ከሀገርም ወጥቶ መገናኘት ይቻላል። ያልሞተ ሰው በሙሉ ይገናኛል ከፈለገ ችግር የለውም። ነገር ግን ያው መራራቅ ላይ ያለ ስሜት አለና ያው ያቺ ስሜት ደግሞ አንዳንድ ህይወታችን ላይ በጣም የምትደብር ሁኔታ ውስጥ ከተናለችና ያው ያልፋል። የማያልፍ ነገር እኮ የለም ግን ያው አንዳንዴ ደግሞ የምትወዱት ሰው ላይ እንደዚህ አይነት ስሜት እንዲፈጠርበት አትፈልጉም አይደለ? ያው ከዛ አንፃር ነው እኛ የጨነቀን። የጽው የሚሄድም የኤልያስ መከፋትም መደባበርም ትንሽ የደበረኝ እኔንም እናንተንም የደበራችሁ በእርግጠኝነት ያ ስሜት ነው። ምክንያቱም ኤላ ጽቤ በቃ ትንሽ አላምዷችሁ ነበር እናንተ ጋር ያለው ነገር መልካም ነበረ። ስለ ሁለቱ አብሮ መሆን እና ስለ ሁለቱ መለያየት ያው ግድ የሚሰጣችሁ ሰዎች ስላላችሁ ነው። እንግዲህ ቤተሰቦች ምንድነው ባለፈው ቃል በገባሁላችሁ መሰረት ባሳየዋችሁም እንግዲህ የኤልያስን መጥፎ ነገር ማየት እንደማልፈልግ በተናገርኩት መሰረት ያው የተቻለኝን ነገር በሙሉ አድርጌ ጽቤ ያው በቃ እኔም ጽቤም ኤልያስም ትንሽ ያው መስዋዕትነት የሚያስከፍል ነገር ሰርተን ጽቤ ቢያንስ ከከተማ እንዳትወጣና ስራ እዚሁ አግኝታ የምትሰራበትን ሁኔታ ለማመቻቸት እየሰራውኝ ነበርና እግዚአብሔር ይመስገን የእናንተም ጸሎት ሰርቶልኛል እና ያው ጽቤን እንግዲህ በተማረችበት ባይሆንም እና ባለፈው ደግሞ ያወራሁት ልጅ ምናልባት ካያችሁ እሱ ጋር ባይሆንም እሱ ደውዬለት በቃ የሚሆን አይደለም ታውቃላችሁ አይሆንም አለኝ አጣውና እንግዲህ ምንም ማድረግ ስላልቻልኩኝ ያው በተማረችበት ፊልድ አይደለም ሲቀጥል ደግሞ ያው ደሞዙ ይሄን ያህልም አይደለም የዛኝ መጀመሪያ ስራውን ያህል አይደለም እንደዛ ስላልሆነ ግን አግኝቼላታለሁ እና ያው እኔ እየፈለኩላት የነበረው ያው መንግስት ቤት ተቀጥራ ብትሰራ ብዬ ነበረ። ያው እንግዲህ አሁን ደግሞ ያው አሪፍነቱ የግል ቦታ ነው ያገኘውላት። ግን ደሞዙ ያናክልም ስላልሆነ ደግሞ ትንሽ ደበረኝ ታውቃላችሁ። ያው ኑሮ ለመኖር ምናምን አሪፍ ነገር መከፈል አለበት እና ደሞዙ ያናክል አይደለም ማለት የመጀመሪያ ስራዋን ያህል አይደለም። ስለዛ ይሄ ነገር ደግሞ በጣም አስጨነቀኝና እንግዲህ ያው ዛሬ የመጣሁት ደግሞ ያው የሷን መልካም ፍቃድ ምናልባት ካገኘሁኝ ይህንን ነገር ለመንገር ነው። ይህንን ነገር ነግሬያት ጽቤን የምትስማማ ከሆነ እሰየውን፣ ማትስማማ ከሆነ ግን የምር እሷንም አንጋፋትም። የኤልያስም መከፋት ምናምን ትክክል አይሆንም እዚች ጋር እሷን ማስደስታት ከሆነ ይሄ ስራ። ስለዚህ እንግዲህ ያው ተለቃቅሰን ተነፋፍቀን በቃ ያው እንደምንገናኝ ተስፋ አድርገን የሆነ ተስፋ ጥለን እንሸኛኛለን እና ቤተሰቦች ምንድነው ጽቤ ጋር ደውዬላታለሁ እንድትመጣ
እመጣለሁ ምናምን ብላኛለች። ምናልባት ያው ባለፈው እንዳያችሁት በጣም ተወዛግባ ምናምን ነበር ያገኘኋትና ስራ ላይም ነበረች። ዛሬ ግን ምናልባት ፍሪ እንደምትሆን ተስፋ አለኝ። ያው ብዙ ሰዓት አብረኝ ትቆያለች ብዬ ተስፋ አደርጋለሁ። ጹቤ ጋር ደውዬላታለሁ። ጹቤ እስከምትመጣ ድረስ ይሄንን ቤት ሰብስክራይብ እያደረጋችሁ ተቀላቀሉት። እስከመጨረሻውም ይሄንን ቪዲዮ ተመልከቱት። ከኛ ጋር ስለምትሆኑ እጅግ ከልብ አድርገን እናመሰግናለን። እንወዳችኋለን። እንግዲህ ተመልካቾቼ ጹቤ ቀረችብኝ። ምናልባት ያው ትላንትና አስረክባ የነበረው ነገር እቃ በምናምን አስረክባ ደግሞ ዛሬ ነው በነገራችን ላይ የምትሄደው። በቃ ያለችኝ ሰዓት ምናምን ማለት ነው በቃ እቺ ነች። እዚህ ካሜራ ላይ የምታዩት ሰዓት ነው ያለኝ ጹቤን ከመንገድ ለማስቀረትና የኤልያስን ሳቅ ለመመለስ ያለችኝ ሰዓት እቺ ነች። ያው በጣም የከበደኝና የጨነቀኝ ነገር ደግሞ በራሴ ምንድነው እንደዛ በቃ ለፍቼ የተማመንኩበት ልጅ በተማረችበት ፊልድ ነበረ ስራ እየፈለገ የነበረውና በዚች አጭር ጊዜ ውስጥ ማግኘት ስላልቻለ ያው ሌላ ስራ ደግሞ እንደገና ፕላን ቢ አማራጭ አድርገን ያልተማረችበት ነው። ሲቀጥል ደግሞ ቅድም እንደነገርኳችሁ ደሞዙ ያን ያህል አይደለም እና ምን እያሰብኩ ነበር መሰላችሁ? በቃ ስራውን ትስራ፣ ከዛ በኋላ ምን እናደርጋለን? ዩቲዩብ ከፍትላታለሁ ማለት ዩቲዩብ ከፍትላትና ዩቲዩቡን እሰጣታለሁ። ዩቲዩቡንም እየሰራች ይሄንንም ስራ እየሰራች ያው ምናልባት አሪፍ ሊሆንላት ይችላል ብዬ ተስፋ አደርጋለሁ። ቤተሰቦች ደግሞ ይህንን ቪዲዮ የምታዩት በሙሉ የዩቲዩብ ሊንኳን ከስር አስቀምጥላችኋለሁ። ሁላችሁም እየገባችሁ ሰብስክራይብ ያደረጋችሁ አበረታቷት ጹቤን። ያው እንግዲህ አሪፍ ስራ ሰርታ ትመጣለች ብዬ ተስፋ አደርጋለሁ። ድጋፋችሁን ምናምን አሳዩ፣ ለጹቤ ድጋፋችሁን አሳዩ። እንግዲህ አሁን እኔም እናንተም በእርግጠኝነት የእሷን መልስ ምንጠብቅበት ምንሰማበት ሰዓት ነው። እንደዚህ ሆኗል፣ እንደዚህ ሆኗል ጹቤ፣ ይሄ ነገር አንቺን ያስማማሻል ወይ ብዬ አይዊና ይሄ ነገር ለኔ ጥሩ አይደለም ካለችኝ በቃ ልፋቴ ሁሉ ከንቱ ነው የሚሆነው። ከንቱ ብቻ ሳይሆን ያው ከንቱም ቢሆንም ችግር የለውም። ጹቤ የሚሻላትን ነገር የምትፈልገውን የምትመርጠውን የምትወደውን ነገር እንግዲህ እግዚአብሔር እንዲሰጣት እኛም ጸሎት አድርገን እንሸኛታለን። ጹቤ ግን ቀረች። ጹቤ ቀረች። እንግዲህ ተወዳጅ ተመልካቾቻችን ከብዙ ቆይታ በኋላ ቢሆንም ጹቤ መታለች። እጻቲ ወንደና መጣሽ። ወንደና ቆይ ዳንሽ ሰላም እዚህ ዳንሽ ደህና ነህ? እንዴት ነሽ? አለሁልሽ። እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ስራ ጨርሽ? አለቀ። ዛሬ መሄጃ አይደል? ዛሬ ምን ይላሽ? ምን ይደረግ? ምን የሚሰማሽ ስሜት ባልናገረውም ያው ሰሞኑን ፊል ታደርገዋለህ አንተ ፊት ያለውን ነገር ነው። አዎ ደስ አይልም። አይ ነው ደስ አይልም፣ ግን ታውቂያለሽ እኔ ስሜቱ ይከብዳል። ከተላመድሽው እንትን ካልሽው ሰው ጋር በዛ ላይ በቃ እሱስ ከሆነብሽ ሀገር መኪና ውስጥ ገብተሽ እንደዚህ ስትሄጂ ምናምን መኪናው በቃላ መኪናው ሲሄድ ያለው ስሜት አለመሄድ እንደማልሄድ እንዳስብ ብታደርገኝ ይሻል። በዚህ ሰዓት እንትኑ ነው መንደርደሪያው እኮ ነው። ብለህ ጥሩ ነገር እንዳይሰማኝ እያደረክ ነው። ልክ ምን አለ መሰለሽ እየሄድሽ መኪናው ማለት መኪናው እየሄደ እንደዚህ በመስኮት እያየሽ እንደዚህ ሆነ እልፍ የሚለው ነገር የለም። ያው እነሱ ስሜቶች በጣም ይደብራሉ። ስለወደኝ ኤልያስም ይኖራል ብዬ አስቤ ነበር። ማሰናበትም አልፈለገም። ትናንት አውርተናል። ግን ምን አወራሽ? ትናንት ትሄጂ እንደሆነ ነገርሽ እንደጨረስሽው ነው ነገርኩት። አሁንም እንደዛው አውርቶኛል። ግን አወራኝ ማለት አትችልም። የሆነ ደስ የማይለው ወሬ አወራኝ። ዋናው ማውራታችን ነው። ግን ቻው ልለው ፈልጌ ነበረ ዛሬ በነገርሽ ላይ ማለት ነው። ይሄ ከምትሄጂበት ሂደት ይልቅ ቻው የምትለዋ ነገር ነች። እሱን ይበልጥም ሊያስደብቅ የሚችለው ነገር። አዎ፣ ግን ቢሆንም ደግሞ ተሰነባብቶ መሄድን የመሰለ ነገር በጣም ነው የሚያመው እኮ እዛ። አዎ፣ እሱማ ልክ ነህ። በጣም ያማል ቻው መባባል። ውይ በስመ አብ። አዎ፣ ግን ደግሞ አንገናኝም ማለት አይደለም። ላይ እመጣለሁ ወይ ምናምን። ይሄ መገናኘት የሚባለው ነገር ካለ ቻው የሚለው ነገር ባይኖር
በቃ እኔ ስሜቴ ነበረ ግን ማለት ነው ያው የሆነው ሆኖ ብቻ ዋናው ያንቺ ሰላም መሆን ነው። አሁን እንግዲህ ለአንድ ነገር ነው ድጋሚ ያስጠራውሽና እንግዲህ ቻው እንባባላለን። ትላንትና ያው ላንቺ ባለፈው የዛኛው ቪዲዮ ላይ አልነግርሽም ብዬ እንጂ አንቺ በተማርሽበት ፊልድ ስራ እየፈለግኩልሽ ነበረ። አንድ ወዳጅ ነበረኝና እሱ ጋር ነግሬው ስራ እንዲፈልግልሽ ምናምን አድርጌው በቃ እሱ ላይ ጥዬ ነበርና እንግዲህ በነገራችን ላይ ተስፋን ሳላደንቅ አላልፍም። በሁለት ቀን እኔ በተማርኩበት ስራ ኬት ልታመጣ ነው ፈልገው። ያው ታውቂያለሽ ውስጤ ላይ የነበረው ጭንቀት ነው እንጂ አይ ነው አላውቅም አይገኝም እኮ ለነገሩ ኤልያስም እንደዛ አይነት ነገር ላይ ነበር እና በቃ ምንም ተስፋ አድርጌ ነበርና እሱ ላይ ምንም ሊሳካልኝ አልቻለም። ሁለተኛ ደግሞ እንግዲህ እንደገና ሌላ ሰው አናግሬ አንቺ በተማርሽበት ፊልድ አይደለም ግን አንቺ የሚያቅትሽ ስራ አይደለም እና ደግሞ ደሞዙ ይሄ መጀመሪያ የነበረው አይነት አይደለም ግን ስራ ባገኝልሽ እንደዛ ትይዣለሽ ማለት ባገኝልሽ ቢኖር አንቺ ሀሳብሽ ምንድን ነው? ማለት ምን አልተረዳውም መሰለ አሁን ልሄድ ነው ብያለሁ አሁን እኮ ማለት ባገኝልሽ ማለት ቀርቼ አሁን ከመሄድበት ቦታ ቀርቼ ከዛ ፈልገ ያግል ስራ ለታገኝ እንደዛ ሳይሆን አሁን ልትሄጂ ነው አይደለ? ግን ያን ስራ አሁን ቢኖር እሱ እየጠበኩሽ ነው። ደስ ይለኛል ማለት እንትን ነው ዋናው ነገር ደሞዝ ምናምን ብለኸኛል። አሁን አንድ ትረዳ የምፈልገው ነገር ስራው ካለ እኔ ደሞዙ ላይ ምናምን እንትን ብዬ ምናምን ተመርኩዤ ምናምን አይደለም። ትላንትና ብያለሁ ስናወራ ቤተሰብ ዋናው ነገር ቤተሰብ ስራ ፈትቼ አጠገባቸው ስቀመጥ እኔ ብቻ ሳልሆን ዲፕሬሽን ውስጥ መገባው እነሱም ናቸው ድንጋሽባቸውና ስራ ላይ አለች መባሉን ስራ ላይ ናት መባሉን እፈልገዋለሁኝ እንጂ ይሄ ደሞዝ ከፍ አለ ዝቅ አለ አይደለም። እውነት አስቀርቶኝ ስራ ኖሮ አስቀርቶኝ እስከዛሬ አብረውኝ ከነበሩ ቤተሰቦች ጋር ከቤተሰቦች ጋር ከዩቲዩብ ፋሚሊዎች ጋር እና ከኤልያስ ጋር ያለኝ ነገር እንደመጀመሪያው ሆኖ ቢቀጥል እኔ ከያ ከብሩ በላይ ነው ገብተዋላ። እንደዛ ቢሆን ደስተኛ ነው መሆነው በጣም ግን እንትን አትበለኝ ቢሆንስ በሚል ከሆነ አታጓጓኝ አትፈልግ እንትን ነው ማለት ምን አለ መሰልሽ ስላወኩሽ ስለተገባባሽ ምናምን በጣም ደስተኛ ነኝ። በጣም ደስ ነው ያለኝ እንደዚህ ችግሮችሽን መጥቼ በማየቴ እንደዚህ አይነት ነገሮች ሲፈጠሩ ደግሞ የመፍትሄ ሰው ሆኜ በመቅረቤ ራሱ በጣም ነው ደስ ያለኝ። የመሬ ነው ውስጤ ላይ ያለውን ሀሴት ልነግርሽ አልችልም። በዛኛው ቪዲዮ ምናምን አይተሽ ሊሆን ይችላል ኤልያስ እንደዚህ ሁሉ ማየቱ የሱን ችግር መፍታት ምናምን ምን ያህል ስሜት ለኔ እንደሚፈጥርልኝ በዛ ላይ ደግሞ ልክ ይሄ አንቺን እንደዚህ ከሚያስጨንቁሽ ነገሮች ውስጥ ማስወጣት በመቻሌ በጣም ነው ደስ ያለኝና እምልልሽ ፈልጌ ነው አግኝታ ነው ያለኝ እና ስራውን አግኝቻለሁ እና ምንድነው ስራው አለ እግዚአብሔርን እኔ በቃ ያንቺን ሐሳብ ነበር እግዚአብሔርን በቃ በጉጉት ተጠብቀው የነበረው ምናምንና በጣም ነው ማመሰግን እኔ የምር ደስ ብሎኛል። እችላለሁ ቤተሰብ በዚህ አጋጣሚ ምን መሰለ ለፋሚሊዎች ለማውራት ፈልጌ ነው ማለት ስመጣ ገና ስደውል ስጠራኝ የሆነ እንትን ነገር አየውብ እና ምን አለ ተገኝቷል ወይ የሆነ ነገር ብሎኝ መቅረት በቻልኩ የሚለው ሐሳብ ያለ ከቤትም ስወጣና
ዊናዬ በዚህ አጋጣሚ እውነት አሁን ስላገኘልኝ ምናምን አይደለም፣ ስራውን ባይገኝም ነው የምልህ፣ ባይገኝም ቢቀርም ትላንትና መታ አውርተኸኛል። የዛን ያህል ክሎዝ አይደለንም ምናምንና መታ አውርተኸኛል። ይህን ችግር ለመፍታትም በጣም ተሯሩጠሃል ምናምን እና ከዛም መጣጣር አልፎ ደግሞ ተግባር ላይ አውለ ስራውንም አግኝተህልኝ እዚህ እንደሆነ አድርገሃልና በቤተሰብ ፊት በእውነት በጣም ነው ማመስገን። በጣም ችግር የለውም። እኔ ብዙ ጊዜ ምስጋና የሚያስፈልገኝ አይነት ልጅ አይደለሁም። ከሰው ጋር ስቀራረብ ጀስት እንደ ግዴታ አርገሽ የሆነ ነገር ብትጥይብኝ ነው ደስ የሚለኝ እንጂ ዊና ነገር ስላረክልኝ ቴንክ ዩ ምናምን የምባል ልጅ አይደለሁም። አዎ ላረጋው መስገን አለበት ብያምናለሁ። ትክክል ነሽ። ግን አንዳንዴ የምታመሰግኛቸው ሰዎች የሚለዩ ሰው በቃ የሆነ ድጋሚ ማታገኛቸው ድጋሚ እንደዛ አይነት ነገሮች ማትከቻቸው ምናምን አይነት ሰዎች ናቸው። አሁን አንቺ አመሰግንሽኝ ማለት እኔ እኮ ካንቺ መፈልጋቸው ጊዜ የሆነ ነገሮች ሊሆኑ ይችላል። ያንን ነገር ስታደርጊልኝ ለኔ በሙሉ ኮንፊደንስ ነው የምታደርጊልኝ። ሌላ ደግሞ ያው ከዚህ በተጨማሪ ምን አለ መሰለሽ እሱ ብዙ ጊዜ የሰው ልጅ ሲሰራ በቂ የሆነ ገቢ ማግኘት አለበት። ምክንያቱም ሰዎች ስልሽ ችግሮቻችን በጣም ብዙ ናቸው። አንዳንዴ በገንዘብ የማይፈቱ ችግሮች አሉ፣ ገንዘብ የሚፈቱ ችግሮች አሉ። ነገር ግን የሰው ልጅ ደግሞ ለመኖር ስራ ያስፈልገዋል። በቃ በስራ መወጠር አለበት። ሁለተኛው ደግሞ ሰርፕራይዝ ምን መሰለሽ እንግዲህ ዛሬ ሊሆን ይችላል ወይ ነገ ሊሆን ይችላል ዩቲዩብ አካውንት ክሬት አደርግልሻለሁ። እዚህ ቪዲዮ ላይ በእርግጠኝነት ያንቺ ዩቲዩብ አካውንት አለ ዩቲዩብ አካውንት ከፍትልሽና በዛ ዩቲዩብ አካውንትሽ በቃ ምንም እረፍት የሚባል ነገር የለም። ከስራ ወደ ስራ ከስራ ወደ ስራ በቃ አንቺን የሚያሳስብሽ ነገር ይሄ ከከተማ ወጣት ምናምን የሚባል የሚያሳስብሽ ነገር ሊኖር አይገባም ብዬ በማሰብ እንግዲህ ዩቲዩብ አካውንት ቻናል ክሬት እና አድርጌልሻለሁ። እሱ በርተተሽ ስሪ ከወንድሜ ጋር ደግሞ ያው ስለዚህ አሁን ከፋሚሊዎች ጋር ቀን በቀን ለመገናኘት ማለት ነው። ሀሳብ የሆነብኝ ከነሱ ጋር መለያየቱ ነበረ። ኮሜንት ገብቼ እያነበብኩ ነበርና የምር ነው የምር ተሰምቶኛል። ኮሜንታቸውን ሳነብና ደስ ብሎኛል። ደስ ብሎኛል። እሺ ቤት ወላታ ለውለታ ብታጭ ልጅ ላረሉኝ እኮ የኔ ተወዳጅ ቤተሰቦች እንግዲህ ምንድነው የሰው ልጅን ደስታ መመለስ ሳቅ መመለስ ምን ያህል እንደሚያስደስት እንግዲህ ላቋርጥ ኤልያስ ሰምቷል። አልሰማም እንዴ? ቀድሜ ላንቺ መጀመሪያ እኮ ፈቃደኝነትሽን እኮ ልጠይቅሽ ብዬ። እሺ ፈቃደኝነት ልደውልለት እኔ ግን ይሄን ነገር እንደመጣ ይኸውልሽ እንደመጣ እሱ ይቀርታልሽ ምናምን እንደዚህ ብትገይኝ አለ ነው እንዴ? እንደዚህ አይነት ነገርማ አስጨንቄ ምን አድርጌ ነው የምነግረው? ምን ልታረጋስ? በቃ የሆነ ነገር አድርጌ ነው የምንነግረው እንጂ እንደዚህ ቀጥታ እንደወረደማ አይነገርም። ቤተሰብ እንደዚህ አይነት ደስታ እንደ የሆነ ነገር እናድርገው፣ በቃ ፕራንክ እናድርገው። ፕራንክ አድርገን ነገር ምን እናድርገው መሰለሽ? በቃ ልትሄድ ነው መናኸሪያ ሄድባት ምናምን። ኦኬ እኔ ሳልኖር ነው አንቺ ትወጫለሽ። እኔማ እኮ ገና ሲመጣ ወርጄ ልጠመጥ። እሺ ተስማማሽ? እሺ እንችላለን። በቃ ደስ እንዳላችሁ በልበ ሙሉነት እንግዲህ መመስከር አያቅተኝም። በመጀመሪያ ግን እሱቤን እንኳን ደስ አለሽ እና ኤልያስን እንኳን ደስ አለ በሉት። እኔ ይቅርብኝ። እኔ እንደፈለጋችሁ ታረጉ። እንኳን ደስ አላችሁ። ላይ እንደውም አንተም በጣም ተጨንቀህ ያው እንግዲህ ለዛ ደስታ ይጋራ ነው። እንኳን ደስ አላችሁ። ውለታ አለባችሁ ለሰርጌ ወገባችሁ ሸባ አድርጋችሁ ወገቤን አሰበ። እንግዲህ ተመልካቾቻችን ኤልያስ ጋር እንደውልለታለን ያለውበት ነግሮና ይመጣል። ናተ ተዋበላት ነው ተዋበላት የኔ ወንድም በጣም ይቅርታ እንትን ስላልኩ ምናምን ስላስጨነቅኩ ሄሎ ወይ ዊና ኤላይ እንዴት ነህ ባቢ? ሰላም ነው? እግዚአብሔር ይመስገን። ደህና ነህ? አለሁ ይመስገን። ሁሉ ሰላም አለሁ እግዚአብሔር ይመስገን። የኔ አባት እንዴት ነህ? ደህና ነኝ አለሁ። ለቤተክርስቲያን አንሄድም? እንሄዳለን። እሺ ከዛ በፊት እሱቤን አይሸኛትም? ጉድ ፈላ
ጉድፈላ ምን ማይፈላ ነገር አለ ብራዘር? ኧረ ተው። ትናንት እኮ ማታ ተደዋውለን ነበርና አውርተናል። የሽኝት ላይ ግን አልገኝም ነግሬያታለሁ። አይ የሽኝት ነው ደስ አይልማ። ልክ ነህ እኮ ደስ አይልም። ላይ እናደረግልኛል አለቅስም። ችግር የለውም። በምንም እናስለቅሳለን። አንተ ማልቀስ ከፈለክማ እኔ ተነስቼ እየፈረጥኩ ስተኝ ታለቅሳለህ። ብቻ ግን አይ ምንም በቃ እንትን ምንም አማራጭ እኮ የለንም። ኤላ ሰው ሞቶም እኮ ይለያያል። ከሀገር ይወጣል እኮ በጣም ለረጅም ዓመት ከሀገር ይወጣል። አይኑ ስሜት ግን ከከተማ ወጣ እንደዚህ መሆን የለብም። እና አባቢ እና እንደምንም ብለን ቻው ብለናል። አው ድጋሚ በጠዋት ሄዳለሁ እኮ ነበር ያለች። አው የሆነ ነገር አጋጥሟት ነው መሰለኝ የቀረችው። ድጋሚ ለመገናኘትም የላ ቻው መባባሉ ግድ ነው። ነገሩን አወሳሰብብኝ እኮ አንተ ራስህ። አይ ምንም አወሳሰብ አይደለም። የት ሆነህ ነው? እኔ እዛ ከእናንተ ሰፈር በላይ ባለው መናፈሻ ለምታውቀው እዛ ነኝና። እሺ እመጣለሁ። እኔ ምን አንቺ ግን እንደዚህ ጓደኛዬን ወንድሜን እንደዚህ እንዳስጨንቀው የምታርጊ አሁን እኮ አንተ እኮ ያልከው ማለት ለመሰናበት ነው። አሁን ተስማምቶ እየመጣ ያለው አልገባኝም። አዎ ቻው ልልሽ ነው እኮ የሚመጣው። ታዲያ ነው ይለው። አዎ አንቺማ ዞር ሂጂ በቃ። ሲመጣ እዛ ይኸውልሽ እዛ ገለ ከዛ አንተ ምንድነው የምትለው? እዚህ ጋር ይመጣል እሱ። ከዛ አንቺ ትመጫለሽ አይደለም? አንተ ምንድነው የምትለው? አሁን ማናኸሪያ ሄደች መቆየት አልቻለችም። በቃ እንደዛ ነው እንደዛ ነው። አንተ በጊዜ ለምን እንደደወልኩ አልነበረም። በቃ እግዚአብሔር ካንቺ ጋር ይሁን። ኦፍ እንግዲህ ኤላ በነገራችን ላይ እኔ ቀጥሬው ቶሎ ነው የሚመጣልኝ። ያው ቶሎ ነው የሚመጣው፣ ግን እሱን ይሄን ያክል ማስደበርም ማስጨነቅም አልፈልግም። የፈጠነ ቶሎ ነው የምነግረው። እንግዲህ ዙቤም ቶሎ ብትመጣልኝ ደስ ይለኛል፣ ብዙ ሳይጨነቅብኝ ማለት ነው። የኛ ተወዳጅ ቤተሰቦች ቅድም እንደነገርኳችሁ በቃ የሰውን ደስታ መመለስ ምን ያህል ደስታ እንደሚሰጥ ልነግራችሁ አልችልም። እናንተም ታውቁታላችሁ። እናንተም ስለምታውቁት እንግዲህ ኤላ እስከሚመጣ ኤላን ሰብስክራይብ እያደረጋችሁ ዙቤን ሰብስክራይብ እያደረጋችሁ ጠብቁኝ። እንግዲህ ተመልካቾቻችን እሱም በጣም ከብዙ ቆይታ በኋላ መጣ። ይኸው መጣልኝ። ይኸው እሱ ነው ወንድሜ፣ እሱ ነው ኤልያስ። ኤላ አንቺ በማባት ከመቀመጫ ሳልነሳ ከተነሳው እንትኑ ይልካል። ታቁጭ ዲና ሰላም፣ እንዴት ናችሁ? ደህና ነህ? ሰላም ነው አሎ። ሰላም ነው። ሰላም ነው። ጠበቀች ብዙ ነበረች። በጣም እኮ ቆየህ። በጣም ቆየህ እኮ። የት ሄደች ታዲያ? ሄደች በቃ እዚህ ነበረች። አሁን እንድትላት የፈለኩት ተመልካቾቻችን ፊት አሁን እንድትባባሉ ነበር የፈለኩት። ቆየበት ብዙ መኪና ደግሞ ያመልጠኛል። በጠዋት ነበር ሄዳለሁ ያልኩት ምናምን አለችኝ። መናኸሪያ ሄዳለች። ሄድባታለህ? አዎ ከዛ ጠብቃ ከነበረ ዲድ እንጂ ጠብቃ ነበርና እንደዛ ጠብቃ ከነበረ ነው ብንሄድ ይሻላል። ብንሄድ ይሻለናል። ብንሄድ ይሻላል። ያኛውን ጎን አይደለም። በጣም ብዙ ጠበቀች ምናምን በቃ ፊል አድርጋለች ትንሽ። ያን ያልቆየቻለሁ። አዎ እሷ ደግሞ መኪና ካመለጣት ደግሞ በቃ አመለጣት እኮ። አንደርስባትም። አሁን ብንሄድ እንደርስባታለን፣ ግን በቃ ቶሎ ፈጥና ብትደርስባት አሪፍ ደስ ይለኛል። ይደር ኤላ ቆይ እኛ ግን አለ ሳይለየን ወረት
የአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል ያስጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ አውር ምንድነው የምናወራው? እኔ በቃ ምንም ያው ጽቤ የሆነውን የተደረገውን አውቄ ነው እንትን ያልኩክ ምንድነው ስሙ ከሚመጣ ሄዳለች ምናምን ያልኩክ አውቄ ነው እኮ። እንዴት ነው ነገሩ? ሰነበቱ እዚህ ሆነ ነው ምንድነው ነገሩ ነው? ሄደሻል እኮ ነው ያለኝ እሱ። እሺ ቻው ነው። እኔም ልሰናበትሽ ነው አመጣጤ። ወይና ያ አንተ እዛ ድረስ ከምትሄድ እዚሁ ቻው በላት በቃ። ቻው አልልሽም እያልከኝ ስለነበር እኮ ቻው ነው ከመጣ አይቀር። አንቺ ወንድሜን እንደዚህ አታስጨንቂኝ በቃ ንገሪኝ። እኔ ጨነቀኝ በማለት ምን አትሆንም እውነት አትሆንም። ደግሞ ሀሳብ ያንተ እንዴ በቃ ምን ጨነቀኝ ማርያም። ወይኔ ወንድም አልሄድም ማለት አልሄድም ቀረው እኮ። እንዴት ወይና ሌላ ስራ አገኘኝ። ሌላ ስራ አገኘልኝ? ሌላ ስራ ማለት የግል ስራ፣ እንደዛኛው ስራ ባይሆንም የግል ስራ ደግሞ ያው እንደዛኛው ባይሆንም ግን ደግሞ ግዴታ ኬጂ ከምንለያይ ከቤተሰቦችም ጋር ከምንለያይ የኛውን ስራ ተቀብዬ እዚሁ መቀጠል እንፈልጋለሁ። መጀመሪያም ያነበር ፍላጎቴ፣ ወይና ደግሞ ያንን ነገር አስተካከለ። ያው ከዚህ በኋላ እዚህ ነኝ ማለት ነው። ወይ ጉዴ! እንዲህ ቁም ነገረኛ ነኝ ሳይሆን እንዴት እንዲህ ቁም ነገረኛ ነኝ? ቁም ነገረኛውን ወደ ሳይለየን ወረት ከእናቱ ልጅ በልጦ ቅናት ለቦ ገዝቶ የአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድም። አረ ደግሞ ሌላ ያነገርኩት ነገር አለ። በተጨማሪ ዩቲዩብ አካውንቱን ከፍቶልኛል። ከዚህ በኋላ አንተ ብትጠፋ ራሱ እኔ በየቀኑ እመጣለሁ ማለት ነው። አንተን ይዤ ብቻዬን ሳይሆን ከኔ ጋር መሆኗን የፈለከው እሷን የፈለከው ነው አይደለም? ማስቀረቱ ሳይንስ ዩቲዩብ ላይ ሰርተህበታል። ምስጋና ይሁን አረበስኛለሁ ደስ ብሎኛልና ምን ብዬ እንደምል ራሱ ግራ ገባኝ። እንዴ ወንድም ይመሰገናል እንዴ? አይመሰገንም። ብመታውላ ደስ ይለኛል። በሌላ ቪዲዮ እንደባደባለን አባቴ። ከዚህ በኋላ ሲሪየስ ሆነ ለማውራት ብትሞክር ፋሚሊ ጋር ስመጣ እንዲ አጉል እንትን ባትሪ ሳታደርገኝ ለማውራት ብትሞክር እሄዳለሁ። ትሄዳለች። እሄዳለሁ ዛቻውንና ከሚገርማችሁ ከምርም በቃ ዝም የሚያስባለኝ ወደ ካሜራ ራሱ መምጣት የከበደኝ ምንድነው በቃ መጀመሪያውኑ ባላመጣት ጥሩ ከመጣሽ በኋላ ደግሞ ስትሄድ አሁን እንዴት ነው ብቻዬን ልሰራ የምችለው የሚለው ነገር በዛ ላይ አስለምጄ እንደገና አረጉት። አይ ምናልባት እንኳን ብትሄድ እኔ አሁንም ልኩም በኋላ ሻሸመኔ እንኳን እየሄድን እንቀርጻለን የሚል ሀሳብ ነበረኝና አንዳንዴ እንኳን ሄዳለሁ በሆነ ጊዜ አንዴ መምጣት አይቀርምና ዩቲዩብስ ማለት በየጊዜው አትመጣም ነበር ግን አሁን በመጣበት ፍጥነት አልመጣም። እሱም በእርግጠኝነት ግን ደግሞ በሆነ ጊዜ አንዴ እመጣለሁ። አንቺ ጋር እመጣለሁ፣ አሳያቸዋለሁ። እንደዛ የሚል አሁን አብዛኛው ጥያቄውም ሳይ እሷስ ስጠፊ ምናምን የሚለው ነገር አለና ተነስቶ እሱ ነው የያዘኝ የነበር። ብቻ ግን ያው ለማንኛውም ቤተሰቦች የሆነው ሆኖ እግዚአብሔር የፈቀደው ነገር ነው የሚሆነው። በህይወታችን በጣም ብዙ ነገር ሊያጋጥመን ይችላል። እንደዚህ መለያየት ብቻ አይደለም፣ ሞተን ልንለያይም እንችላለን እግዚአብሔር ፈቃዱ ከሆነ እና ይሄ መለያየት የሚባለውን ነገር
አለ አይደል ውስጣችን ላይ የሚፈጥረው በጣም መጥፎ ስሜት አለና ከዛ ስሜት ለማምለጥ ከዛ ስሜት ጓደኛዬን ለማስወጣት ብዬ ነው ይሄንን ነገር የከፈልኩት። እንግዲህ ለሷም ጥሩ ወንድሟ ሆናታለሁ ከዚህ በኋላ። ቤተሰቦች አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ለኤላም ስትጨነቁ የነበራችሁ ተወዳጅ ቤተሰቦች አላችሁ፣ እግዚአብሔር ያክብርልን። በጣም እጅግ ከልብ አድርገን እናመሰግናለን። ያው የሁሉ ጭንቀታችሁ ምናምን ጸሎታችሁም ተሰምቷል። ህዝቤ ከኤላ አትርቅም። እስካሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይሄንን ቪዲዮ እስከመጨረሻው ድረስ መጣችሁ ስላያችሁ ከልብ አድርገን እናመሰግናለን። እንወዳችኋለን። ህዝቤንም ኤላንም ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ከዚህ በኋላ እንግዲህ በየቀኑ ይመጣሉ ብዬ ተስፋ አደርጋለሁ። ወዳችኋለሁ። እናንተንም